ሰላም ጤና ይስጥልን። የማርዳ ዜና መረጃዎችን እንሆ። 74ኛ ክፍለ ጦር ዛሬም ደግመዋለች። ቴዎድሮስ 201ኛ ኮር 74ኛ ክፍለ ጦር አረንዛው ጎንቻች ሻለቃ ግንድወይን ከተማ ዙሪያ ጠላትን ደምሳ ክላሽ በግፍ ማርካለች ሲል አርበኛ አስረስ ማረ ገለጸ። ፋኖ ወደ ከተማ ሲገባ በህዝብ ተቋማትና በግለሰቦች ንብረት ላይ ምንም አይነት ጉዳት እንዳይደርስ ግልጽ መልእክት ተላልፏል። የሚኒሊክ ሰብሳቢ ፊታውራሪ ድርሳን ብርሃኔ በዚህ ዙሪያ ባለፈው ዝርዝር ማብራሪያ ሰጠ ሲሆን ትዕዛዝ ጥሶ የሚገኝ ካለ የሚወሰደው እርምጃ ከባድ መሆኑንም አስታውቋል። በበቀልና በመሰለ ግለሰቦችን ማንገላታትና ሰብአዊ መብታቸውን መጣስም እንደሚያስጠይቅ ነው ሰብሳቢው የተናገሩት። ለህዝብ እንጂ ለገንዘብ ስላልወጣን ከተማ ስንገባ ስህተት እንዳንፈጽም መጠንቀቅ አለብን። ከብልጽግና በተሻለ መልኩ ሀገር መምራት እንደምንችል ማረጋገጫችን የፍየል ግንባር የምታከል ከተማ ስንገባ የምንሰራው ስራ ህዝባዊ መሆኑ ነው። የዜጎችን ሰላምና ደህንነት መጠበቅ አለብን። ማንም ሰው በፖለቲካ አመለካከቱና በብሔሩ እንዲሁም በሃይማኖቱ ምክንያት ቢንገላታ የታገልነትን ዓላማ ስተናል ማለት ነው። የሚሊሻና የማንቴ ነው እያሉ ንብረት መውረስ እንደማይቻልም ተነግሯል። መንግስት መሆናችንን የምናረጋግጠው በአስተውሎት ህዝቡን ስንመራ ነው። ከተራ በቀል አስተሳሰብ ራሳችንን ማንጻት አለብን ሲል ገልጿል። ይህ በእንዲህ እንዳለ አፋብን ቴዎድሮስ ምዕራብ አማራ ቀጠና መልቶ ሁለተኛ ኮር 11ኛ ክፍለ ጦር ኮማንዲንግ ሻለቃ አባላትና የ22ኛ ክፍለ ጦር ምስራቁ ቀጠና ሻለቆች ጋር የጋራ ቀጠና ትስስር ጓዳዊ ዝምድና ለማጠናከር ጥልቅ ውይይት ተካሄደ። በትናንትናው ዕለት በተደረገው የጋራ ስምምነት የኮር አመራር፣ የክፍለ ጦር አመራርና የሻለቃ ኮሚቴዎች እንዲሁም የወረዳና የቀበሌ ጊዜያዊ መንግስት አሰራሮች በተገኙበት በዚህ ውይይት ሻለቃ ከሻለቃ ትውውቅና ትስስር፣ የስራ ልምድ ልውውጥ፣ የማህበረሰቡን ደህንነት ለማስጠበቅ ጠላትን የጋራ እቅድ በማቀድ ጥምር ኃይል በመፍጠር ከዚህ በፊት ከነበረው የውጊያ ስልት የተሻለ ድል ማምጣት እንዲቻል አቅም የሚፈጥር መሆኑን ሁሉም በደስታ የተስማሙበት ጉዳይ ሆኗል። ሌላው በኦሮሚያና በሲዳማ ወሰኝ አካባቢዎች ዳግም በተቀሰቀሰ ግጭት የሰው ህይወት ሲያልፍ ትምህርት ቤትና የሰብል ምርቶች ወድመዋል። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል ባገረሸው ግጭት የ10 ሰዎች ህይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉ በሁለቱ ወገን ያሉ የአካባቢ ነዋሪዎች ገልጸዋል። ነዋሪዎቹ ግጭቱ በአካባቢ ላይ የነበሩ መረጋጋት በእጅጉ ማደፍረሱን ገልጸዋል። የምስራቅ ጉጂ ዞን የጊርጃ ወረዳ ነዋሪ በአጠቃላይ በጉጂ ቀበሌ በኩል ጊርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው ባዶላ፣ ቦሬ፣ ኮያሬ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ የሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ አንደኛ ደረጃ ትምህርት ቤት ወድመዋልም ነው የተባለው። ሰሞነኛ መረጃዎች እነኝን ይመስሉ ነበር።